በእጁጅልኝ ነው። እኔ አንቺ እርጉዝ ሆነሽ ላስቸግርሽ ፈልጌ አይደለሁም። ስላቃተኝ ነው። ወንድም ካለበት በሎካል ስልክ ካነሳ ደውልለት። እኔ ደውዬለት አንስቶ የውጭ ሀገር ስልክ ስለሆነ ነው መሰለኝ ዘጋብኝ። ገነትዬ ስንት ወንድምና እህት አለሽማ? ነገ ሀገር ቤት ትገቢያለሽ። እሺ በጣም ልቆርጥልሽ ነው። አይዞሽ። አንድ ሴት 5 ወንዶች። አንድ ሴት አንቺ ብቻ ነሽ ወይስ ሌላ ሴት እህት አለሽ? ከሌላ የምትወለደው እህት አለችኝ። እዛው ናት እሷም ያለችው አግብታ እድሏ እንዳለ ያልሆነበትን አግብታለች። እሷ አዎ አግብታለች። እኔ ላይ ነው የምትወለደው። አዎ ወልዳለች። ልጅ አላት። ልጄ የመጀመሪያ ልጄ 1 አመት ትበልጣለች። እኔ ሁለተኛ ልጅ ነኝ የእናቴ። አንደኛ ልጁ ወንድሜ ነው። የእሱ ልጅ የእኔ ልጅ 1 አመት ይበልጠዋል። የእኔ ልጅ ደግሞ የእሷ 1 አመት ትበልጣለች። አሁን ደግሞ 3 ወር አልሆናትም። እናቴ ያረሰቻት ነበር። ድጋሚ ወልዳለች። አራስ ናት። ታዲያ እሷ ለምን አታሳድግልሽም ነበር ከራሷ ልጆች ጋር? ነገርኩሽ እኮ አቡ፣ የተሳደብኩት በሱ ምክንያት እኔ ባመጣኋት በቃ የሰውና ጫና ስላለብኝ ነው። አሁን በስቶብኝ አናቴ ላይ የወጣብኝ። እንኳን ከነሱ ጋር ሊስማማ አልቻልኩትም አቡ። ከድሮም እሷ ራሱ ንገሪሽ ልጄ ሲሄድ የሶስት ቀን ሲሄድ መርዝ ተጣጣለሁ ብለኛለች ተብዬ ከሷ ጋር ራሱ ብዙ አይደለው ንገሪሽ። ምን ብዙ አለብኝ በቃ አቡ። አሁን ለዛ ነው ወደ ራሴን እየመረጥኩት። እኔ ኖሬ ስላልጠቀምኳት ኖሬ ስላላጸደኳት ማቆማ ቦታ እንኳን ሳላረግለት እንደኔ እድል እንዳትሆንብኝ ብዬ ነበር። ያኔ ወደ ሱዲ ሲመጣ የኔ እድል እንዳጋጥማት እኔ የሆነ ነገር ባስቀምጥለት ወንድ ቢሄድ እንኳን አትጎዳም የሚል ነበረብኝ የልጄ። ግን እሷ እንዲሆነች ሲባል እኔ ተነከውታ አቡዬ ተቃተኝ። ያለ አካባቢያችሁ ላይ ያለ ጋብቻ ስምምነት ያገሏታል ልጄ ነው አገንናት። ደግሞ እናቴ ራሱ ትሳደብብኛለች ነበረ። እኔ ሞቼ እሷ ብትኖር ኖሮ ምንም አላስብም። እኔ ወደ ልጄ እንደምታሳድጋት አውቃታለሁ። እኔ አልጠቅምም። እዚህ መሬት ላይ ገብቶሻል። እሷ ነበረች የምትጠቅመው። ገብቶሻል። በደምብ እንደዚህ ሆኛለሁ። የታላቅ ወንድምሽን ስልክ ቁጥር ሊቀበለው ትንሽ ስልክ ነው ያለውን ላናግረው ነው እንጂ ኤርፖርትማ የሚቀበልሽ ወንድም ካልድ ነው። ገጠር ነው ያለ። ዛሬ 40 ነው። ልክ ስልኩ ሲሰራ ሰጥሻለሁ። ሊጠይቀውና ትንሹ ወንድሜ ሰጥሻለሁ። ትንሽ ስልክ ነው የያዘው። ተች አይደለም ከኔ ጋር እንደደዋወልም ተቀብዬ ሰጥሻለሁ። ዛሬ 40 ነው። ውሃ የተደፋለት ነው። እዛው ናቸው። ገኒ ይሰማል? እስቲ ገኒ ትንሽ ክፋችሁ፣ ድምፁን ክፋችሁ እስቲ። አዎ ይሰማኛል። ውሃ አለ አጠገብሽ? አለ።
እስቲ ውሃ ጠጪ። አሁን ምናልባት እዚህ ያለ ሰውም ደስ እንዲለው ብዙ የተጨነቀ ሰው ስላለ እንደዚህ ጥሩ። ስንት ዓመትሽ ነው ገና? 24 ዓመቴ ነው። ይሰማል? 24 ዓመቴ ነው። 24 ልጅሽ አሁን ስንት ዓመቷ ነው? መስከረም 12 5 ዓመት ነው የምትሞላልኝ። 5 ዓመት። ስለዚህ በ19 ዓመትሽ ነው ማለት ነው? አዎ የወለድካት? ልጅ ናታ። አሁን ይቺ እኮ የአሁን ጊዜ ልጅ በአንዴ ደርሶ እኮ ነው ለኩያ የሚሆነው ታውቂያለሽ። ደርሰኛለች ትለኛለች ሁላ እዚህ ላይ መልኳ ማን ይመስላል? ልለጥፍልህ እዚህ ላይ? አይ ትልኪልኛለሽ በውስጥ አሁን እዚህ ላይ ዋትሳፕ ያለ ትልኪልኛለሽ። አሁን የት ናት ልጅሽ ያለችው? መልኳ የምትመስለው እሱን ነው። ይሄ ብቻ ነው የምትመስለኝ። ሳትዋሺ እኔ አልዋሽም። እንዲህ ፍርድ ቤት በመን እኮ ያውቃል እኮ ቁርጥ አንቺን ነው የምትመስለው ወይስ አንቺን ነው የምትመስለው ወይስ ይሄን ትመስለኛለች? ይሄ ሁሉ የኔ አይደለም። በቃ የራሱ እሱ ነው የምትመስለው። እሱ እኮ ግን አሁን ለምሳሌ መልክ በማወጣች መልክ ብልጥነት ራሱ በሱ ነው። ብልጥነትን በሱ ነው የወጣች፣ መልክን በሱ ነው የወጣች። ግን ይቺ አፍንጫ ብልጥነት ይሻላታል። እንዳንቺ አሁን ከምታለቅስ ይሻላታል። ያው የነገ ልጆች እኮ እንደዚህ መሆን አለባቸው። አዎ እንደዚህ ሁሉም ነገር ራሱ ነው። አፍንጫ ብቻ ያለችውን ዘነበ ወርቅ ነው። ዘነበ ወርቅ እሱ ስንት አመቱ ነው ሰውዬ? ኧረ ሰው እያትበይው ልጅ ነው። ወደ 40 ይሆናል እሱ፣ ከዛ በላይ ይሆናል እንዴ። ሰውዬ እና ሰውዬ ነው የምትይው? ሰውዬ ነው የምትይው? አዎ እንዴ እንደዛ ነው የምልህ እንዴ። አይደለም ሰውዬ 40 አመት እኮ ገና ምንም 40 አመት። እኔ እኮ አሁን እስቲ አሁን እኔ 40 አመት አሁን ሰውዬ ይባላለኝ እስቲ ከዛ እኔን አሁን ስተኝ ሰውዬ ይባላል አላቅም፣ ግን እንደዛ ነው ሁሌ የሚጠቀመው ይሄንን ቃል ነው። እኔ አይ ስም ስትጠሪው በማን ትጠሪዋለሽ? በስሙ አልጠራም። እኔ የሆነ ነገር ቢፈልጉ እንኳን እንዲህ አድርግለት ብዬ ነው የምናገረው እንጂ እንደዚህ ስም ጠርቼ አላወራው። ለምን አንስማማም። እዚህ ላይ የከተተኝ እኮ እሱ ነው። ከከተተኝም በኋላ አውጣኝ አይደለም መክተቱ ሳይሆን እኔ ለምሳሌ ይኸውልሽ አሁን በሱ ቦታ ብሆን በየቀኑ ለምሳሌ እንደዚህ እያረግሽ እንደዚህ እየሆንሽ እንዴ ሁሉም አሁን ወንዶች ሁሉም ሰው መረጋጋት ይፈልጋሉ፣ ጥሩ ነገር እንዲሆን ይፈልጋሉ፣ ሰላም እንድታወሩኝ ይፈልጋለሁ። እንዴት ነው ከዛ እንዴት አመሻ? አሁን ለምሳሌ እንደዚህ ሁሉ ጊዜ ጭቅጭቅ የምታደርጊ ከሆነ ሁሉም ሰው ይሸሻል። ማንም ሰው እንኳን አይደለም እኔ አሁን በጣም ማከብረው እዚህ ያየሁትን ሰው ነው። ለምሳሌ በስልክ ቮይስ የምታደርጊ ከሆነ እንዴት አመሸ እስቲ እንደዚህ አድርግ ያለው እንደዚህ እያልሽ ነው እንጂ የሚሄደው አሁን እንደዚህ ብትይኝ እኔ አሁን ራሱ ስቅቅላል። አሁን እውነት ለመናገር እዚህ ሰው ባይኖር ምናምን ሁሉም ሰው እኮ መቼም የራሱ ነገር አለበት። እርግጠኛ ነኝ አሁን እኔ ሳገኘው እኮ ደግሞ ይሄኔ በጣም መልካም ሰው ሊሆን ይችላል። በጣም ከምታስብ ወዳ ይሆናል። ግን ይሄ አሁን አንቺ ወይ በጣም በቃ ፍቅር አለብሽ ወይ በጣም እንትን አለብሽ። አሁን ይህንን ስለሆነ ነው አሁን እያስጨነቀሽ ያለው እንጂ ይሄኔ እኮ እሱ የሚፈልገው አይ በቃ እንደው እኮ በየቀኑ እንደዚህ እያለቀሽ እንዴት ፊትሽ መሆን ይሆናል? ገባሽ? አሁን ብታየኝ እኔ ራሱ ይጨንቀኛል። አሁን ራሱ ቆይ አንድ ነገር ብቻ አድርግ እሺ። መጀመሪያ ይሄ እንትን ጨርቁን ወደ ላይ ከፍ አድርጊ። ፊትሽ ላይ እንትን ያደርጋል። ከፍ አድርጊ። አውርጁ። ምንም ችግር የለም። አውርጁ። ተወልጫለሁ። ፀጉሬ የለኝም። ምን ይሆን ምን ችግር የለም። በቃ እንደሱ ከፍ አድርጊ። ደግሞ ቆንጆ ነሽ በጣም። ልንገርህ መልስ እየጠየቀኝ መልስ ልመልስልህ። እሺ ጭንቀት ኖሮብኝ ስትለኝ ይሻለኛል ነበር። ልመልስልህ። ሰላም ድሮ ሳወራ ልንገርህ
ጭንቅላቴ ትክክል ሲሆኖ ጊዜ አሳድጊያታለሁ። አንዲች ብር እርግዝና በሰው ቤት ጨርሼ እቺ ልጅ አንዲች ቀን ይሄንን የሚጠቀልልበት አጥቼ ነው ሚልክ። ቅድም የአቢባ ነግራታለሁ። የሚጠቀልልበት ልጅቷ እንኳን አጥቼ ወደ እሱ ሲደውል ድምፄን እያወቀ ይዘጋል ነበረ። ጥሩ ነው ስላልከኝ ነው ሊሆን ይችላል ስላልከኝ። እንደዛ ያሳለፍኩ ሴት ነኝ። ከ2013 ጀምሬ እስከ ዛሬ ድረስ አሁን ነው እሷን ሳጣ በቃ እኔ መኖር የለብኝም ብዬ ጭንቅላቴ እየተነካብኝ እንጂ የእሱ እንድጋፍ ፈልጌ አይደለም። ሲያቅተኝ ልጄን ሲያቅተኝ ነው የከሰስኩት በፍርድ ቤት። አስፋልት በሆነ ማተማጋት አውቃለህ አይደለ? ሆነ ነገር እንዳትሆንብኝ ንገሪካ ሆነ ነገር እንዳትሆንብኝ ብዬ ዘበኛ ጋር ብር ኖረኝ ታስክ ይዤ እሱን መፈለግ አልችልም። ፍርድ ቤት ቤቱን አሳይኝ ጦቅሚ ስለሚሉኝ እንደዛ አስፋልት ላይ አድራለሁ። ወደ ዘበኛ ጠጋ ብዬ ያሳደግኳት ልጅ ነኝ ልጅቷን። ይሄ ሆኖ ግን ሰላም አትይም ሁሌ እንደዚህ እያለቀሽ ነው ትለኛለህ። አላለቅስም ሰላም ነው ብዬ ሲለው የምትጠይቂውን ሰላም እዛው ጠይቂ፣ የምትፈልጉን ተናገሪ ይላል። ሰላም ለምንድን ነው ማቲ ስለምትለኝ ማለት ነው። አንተ አሁን ሰላም ብቲ ስላልከኝ ሰላም እዛው ጠይቂ፣ ሰላም ብቲ ሰው እዛው ጠይቂ፣ አሁን የፈለግሽውን ነገር ቀጥ ይለኛል። እየሰማኸኝ ነው? እየሰማሁሽ። አዎ እንደዛ ስለሚለኝ ሰላም በቃ አልለውም። እሷ ላይ የሆነ ነገር ሲደርስብኝ ይሄ ቅር ብሎኛል፣ ለምን ይሄንን አታረገውም? ይሄንን አርጎ ይለዋለሁ። ገነት ይሰማሻል ማሬ? እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምም ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሜ ካገኘው እንትን ልኩላት እና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትሄጂ ትችያለሽ። ገላሽን ታጥበሽ መሄድ ብቻ እሺ። እዛ ወንድም ካልድ ይቀበልሻል። ወንድም ካልድ ፋውንዴሽን ታርፊያለሽ። ልጅሽም ወንድም ካልድ ፋውንዴሽን ትመጣለች። ሁሉ ነገር ይፈታል። አንቺ ግን ተረጋጊ እሺ። ሌላ አቡ በዚሁ እኔ ቃል ምገባላት መመለሻ ትኬቷን እኔ እሸፍንላታለሁ። መጀመሪያ ትንትንትንና ተረጋግተሽ አሁን ገንዘብ ከስራለሁ እንደዚህ ሆናለሁ ብለሽ እንዳታስቡ። ተመልሰሽ ለምትመለሽ ከታኪስ የሚወጣ ነገር የለም። መዳም ከራሷ ነው። በጣም ጥሩ መዳም ነው ያለቻት። እጅግ በጣም ጥሩ እናት የሆነች አሁን ለስኮ ራሱ ሲሄድ የእሷ ነው የተነገረኝ። ማለት ስሜቱ እኔ ላይ እንደሆነ ነገር እንደሚፈጠር ስለሚያውቁት የእሷ ነው የተነገረና ዋይፋይ ዘግታብኝ ቀስ ብላ ነው የነገረችኝ። ታማለች ብላ ነው የነገረችኝ እንጂ ሞታለች አላለችኝ። ያን ግን የሱዲ 2000 ብር ሊያር ነበረኝ በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ ሆነ ነገር ይቃጠልብሻል 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለች ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁንም በእጇን ብር ሰጣታለሁኝ እሷ ብቻ በሰላም ሀገሯ ትግባ ምንም ችግር የለውም ብላለች። እሺ ምንም አልቆርጥም። አየሽ ገኒ ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞች ደግሞ እንደ አይነት ቃጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰው አለ። ይኸው እዚህ ሁሉ 12,000 ሰው ቁጭ ብሎ ማዳመጥ ያንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀሽ ነው። ስለዚህ አሁን ምንድነው መሰለሽ ይህንንም ሰው ሳታስደነግጭ ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጅ በትክክል አሁን አንቺም ሳትሳቀቂ አሁን የልጅ ቦታ የት ነው ብለሽ ሳታደርጊ ይህን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግተሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካኪ ነው ተነስተሽ ሄድሽ። ለዚህ ነው አዎ ፍርድ ቤት ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ። እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ።
ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልጊ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስበው እዛ አዲስ አበባ ሆኜ እሷን ይዤ የሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጠን አለቀህም፣ አንተን አልፈልግም፣ እኔ ገንዬ ነው የሚፈልገው ብላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለግሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ይሁን ሲል ስልኬ ተጠልፏል፣ ምንም ማውራት አልችልም፣ ካርድ ሞልተሽና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀቅለሽ የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ እንደዛ የሚለኝ ሰዓትም አለ። ምን ሊበልክ እንደዚህ አዳምጡኝና ደግሞ አንድ ነገር ልንገርሽ። አሁን እዚህም ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎችም ሁሉም ሰው ያዋጣና የምንችለውን ነገር አድርገሽ ለልጅሽ በአካውንቱ አስቀምጠሽ መጅስ ቀጥረላት እንዳልኩም አድርገሽ ከዚህ በኋላ ለምኖ እንደውም በቃ እንደገና መልሼ ልጄን መውሰድ እፈልጋለሁ፣ ልጄን ማየት እፈልጋለሁ የሚልበት ነገር ይመጣል እና አንቺ ግን ጠንካራ ካልሆን አይሰማሽም። ገብቶሻል? ስለዚህ በመጀመሪያ ማንም ሰው ቆይልሽ ሁል ጊዜ አሸናፊ ስትሆኚ ነው። ገብቶሻል? ማዳምሽ መጣች አለች አላቅም። እኔ እዚህ ጋር በሩን ዘግቼ ነው ያለሁት። ላሳይክ አቡዬ ላውራት ትንሽ እኔ ያለሁበት ቤት ይቺ ናት። ሰላም አንቺ ናችሁ። አንዴ ልንገራት አንቺ ልታወራሽ ያላችሁ ሰላም ይሰማል? ገነት ኦዬ መብራቱን አብሪውና ቁጭ በይና አዳምጫት። እሺ በመጀመሪያ ያው ከመጀመሪያ ጀምሮ ታሪኳን እየተከታተልኩ ነበረ። ሀቡዬ በጣም ስጽፍልሽ ነበረ። ልጄ ማዳሪ ትምህርት ቤት ስለነበረ ኮሜንት ላይ እየጻፍኩልሽ ነበረ። አሁን ቁጭ በይላት ገነት፣ ቁጭ በይላት አንድ ቦታ ቁጭ። እሺ ያኒ ስሪቲ ነገጋይ እሺ ግን በአማርኛ አወራታለሁ እንድትሰማኝ ብቻ ነው፣ ፎከስ እንድታደርግ ስለፈለኩ። እሺ እናቴ ያኒ ይኸውልሽ ልጅሽን ተወጃታለሽ? ስለምወዳት ነው አቢባ ጋር አድርስኝ ያልኩት። በቃ በደንብ ስሚኝ እሺ። ሁላችንም አንቺ ያለፍሽበትን መንገድ አልፈነዋል። ያው ብዙ ሰው አያውቅም እንጂ ልብስ ሸፍኖት ብዙ ነገር ማለት ነው። እኔም ልጄም ልናወራሽ ነው እዚህ ጋር የተቀመጥኩት። እኔም በአንድ ወቅት እንደ አንቺ ስደተኛ ሆኜ ልጅ እኔ እናት አባት የለኝም፣ ቤተሰብ የለኝም፣ የማስቀምጥበት ቦታ ስለሌለኝ ኮሜንት ላይ ጽፌላችሁ ነበረ። ጓደኞቼ ጋር አንድ የባዳ ላይ ነበረ ትቼ የሚሄደው የነበረው የናዝሬት ህዝብ ያውቃል። እኩያ ጓደኞቼ ጋር ትቼው ነበረ የሚሄደው። እንደውም የአንቺ ልጅ 5 ዓመቷ ነፍስ አላት፣ የአንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ሀቡ ስደት የጀመርኩት ማለት ነው። ይኸው ሳሚ አሁን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። በመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችዩ። ልጄን ለማን ነው የምትሰጡት? ልጄን ላከሌ፣ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ።
ልጅሽ ግን የአንቺ ኃላፊነት አለባት። የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብለሽ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ ጓደኛዬ ብር ካላክሽ ብላ 1 አመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 አመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛው ሆኜ ሌላ ሰው እንትን ይላሉ ብለሽ እንዲመጡ አትፈልጊም? እኔ አሁን እኔ ምን አገባኝ? የራሴ ወንድሞች አይደል? ምን አገባኝ? ምን አስቀናኝ? በራሳቸው እግር ነው የሚሄዱት። እኔ ምን በራሳቸው መንገድ በራሳቸው እግር መሄዳቸው ንንገርክ እንደውም እኛ እንደ ሰው ስለማያቆጥሩ አይቶ ኢትዮጵያ አሁን ላይ መጥቶ ኢትዮጵያ ዞር ዞር ብሎ አይቶ ወደ ሀገራቸው ቢመለሱ ደስ ይለኛል። እንደውም ቅር አይለኝም እኮ። ስለዚህ ይኸውልሽ ስልክ ሀቢባ ታወራቸውና እኔ አንዱን ልጋብዝልሽ። ማን ነው ስማቸውን ታውቂያለሽ? የመጨረሻ መሐመድ ነው። መሐመድ ዝም እየገመትኩ መሐመድ። የመጀመሪያ ራያ፣ የሁለተኛ አብዱልመልክ በደንብ ታውቂያቸዋለሽ? እሺ። ሶስተኛ ተሚም። እሺ ተሚም። አሁን አንድ ሰው ከዚህ ውስጥ ከሶስቱ አንዱ ሰው መርጠሽ ኢትዮጵያ ይምጣ ብትባይ ማን ሊመጣት ደስ ይልሻል? ባልና ሚስቱ ነው። ባልና ሚስቶቹ ታያቸው ከአራቱ ልጆች እኔ የምታሳዝነኝ እሷ ናታ። እኔ ስለነሱ አይመለከተኝም፣ የራሳቸው ጉዳይ። ክፋቶኛ አሁን ዝም ችግር የለም። አሁን ሰው አይመጣም። እሺ መሐመድ እኔ ገመትኩ መሐመድ ትንሹ የመጨረሻው ልጅ ማለት ነው። ስለዚህ አሁን መሐመድ ስልኩን እኔ ትልኪልኝና እኔ ላውራ፣ ከዛው እንደዚህ ልጋብዝ ብዬ ልጋብዘው ስልኩን። አሁን አይ ከእናቱ ትነግሪያለሽ፣ እንደዚህ ኢትዮጵያ ሊጋብዙት ሰዎች ይፈልጋሉ ብለሽ ብትነግሪው። እሺ ሙቀት ነው ለምን ፈለገችኝ ትለኛለች። በእናቴ እሱ ውስጥ ታስገባ። ይኸውልሽ አንቺ ለእኔ ላደረግሽው ነገር በቃ ማመስገን ፈልገው እዛ ኢትዮጵያ ያሉ ሰዎች ደግሞ ሊጋብዙት ይፈልጋሉ። ከነ ሆቴሉ ከነ ምን አድርገው እንዲህ ሊያደርጉት ነው ይላል። ሀቢባ ታወራታ እኔ እሺ አትለኝም። ሀቢባ ታወራታ ግን እኔ አሁን የሚመስለኝ ግን አንቺ መሐመድ እዚህ መጥቶ ገና ለገና በቃ ሌላ ሰው ያያል ብለሽ ስላልሽ እንትን ነው ይመሰለኝ መስሎክ ነው። እስኪ እዛ ቤቱ ውስጥ ሴትዮ አለች። አሁን ቤት አለች። እሺ አለች። አሁን በስልክ በቪዲዮ ትታያለች ሴትዮ? ችግር አላት? አይታዩም። ግን ከልጄ ጋር ወንድ እንዳይመጣ ብላ ከልጄ ጋር ታወራለች። ልጄ እና ሴትዮ የምትይዝልኝ ከእሷ ጋር ታያለች እንጂ ወንድ አታይም። አባትን ራሱ ሰላም ስትል እንደዚህ ተሸፍና ነው እንደዚህ የምትላቸው። ተሸፋፍና እዚህ ደግሞ መጣ ሰው ሰላም ይበልሽ ምናምን ብትያት ተሸፋፍና። እኔ አልኩህ እኮ እኔ አሁን እነሱን መጋበዝ አልችልም። እነሱን ወደ ኢትዮጵያ መጥቼ ምንም ሊላቸው አልችልም። እኔ አሁን ምንም ስለማልችል ውሸት መሆን እንደዚህ ነው ብዬ እኔ ያለሁበት ስለማቅ እንደዛ ብዬ አፌ እቺ ሴትዮ ምን ብዬት ነው የሚላት። ስሚ ምግብ ምን አለ ቤት ውስጥ? አሁን አላቅም። እኔ እስከ ትላንትና
ትናንትና ወደ ጠዋት ነው ክችን የገባው። ከዚህ ነው ምግብ ምን በላሽ? ለመጨረሻ ጊዜ ምግብ በልተሻል? አልበላም። ለምናት ምን አለ አጠገብሽ? አጠገቤ ምን ያስቀመጠች መሰለህ? ይሄንን ነው እንደዚህ ጁስ ጁስ አምጥታልሻለች። ጁስ አለ። አይ ጁስ ይሄ ነው ያስቀመጠችልኝ እኮ ገኒ እስኪ አሳይኝ እስኪ እንትኑን አሳይኝ። ያኛው ምንድን ነው? ጁስ ነው ምንድን ነው? ጁስ አይደለም ግን እንደዚህ አይነት ነው። ያቃጥላል። ቪታሚን ነው። ቅመሹ ምንድን ነው? እስኪ ቅመሹ ኦዳ ከለቤላ ነገር ነው የሚለው። ጊልኮስ ነው። ቪታሚን ነው። ዝም ብለሽ ጠጪውና ዳቦው ላይ ምን አለ? ውስጡ ምን አለ? ሊዮስ ቆይ ደርቋል። ምን ማር ነው የቀባችሁ? እስቲ በቃ እስቲ ቅመሹ፣ ትንሽ እንደዚህ ቅመሹ እስቲ። ቀኑ ሙሉ ስለተቀመጠ ያየክ ደረቀ። አዎ ትንሽ ቅመሹ። ሌላ ምግብ አምጪ። ኪችን ሂጂና አሁን አይበኝም። ሲሪበኝ ይበላለሁ። አይ ሲርብሽ ሳይሆን እስቲ ቅመሽ፣ እንደዚህ ቁረሽ እስቲ። ዳቦ ቁረሽ መቼም ሊቁረስ ታዲያ ይሄ ደህና ነው። እሺ እስቲ ቅመሽ፣ ከላዩ ላይ እንደዚህ ቁረሻል። ምንድን ነው የምትወጂው ምግብ? ምንድን ነው? ዶሮ ትወጃለሽ? ሰኔ ጾም ትጾሚያለሽ? ሱዲ ከመጣሁ ጾሜ አላውቅም። ስለዚህ አሁን ሰኔ ጾም ካልጾምሽ ነገ ስትመጪ አንደኛ ምን እናድርግ መሰለሽ? የእናትሽ አርባ ነው አይደል? አዎ ዛሬ ነው የሚጀመረው። እሺ በቃ ይኸውልሽ የእናትሽ አርባ አሁን በግ እናርዳለን ብትፈልጊ። ልክ አሁን ትኬትሽን እርግጠኛ ስንሆን በቃ ይኸውልሽ እንደውም እድለኛ ነሽ። ስለዚህ ነገ ይኸውልሽ በግ ዛሬ ብትፈልጊ አሁን ልክ ትኬቱ ሀቢባ ስትነግረኝ እንዳይቆይ ይኸውልሽ ይታይሻል። ይኸው በግ አለ እናርድና ለአርባቸው በቃ ዛሬ አሁን እዚህ ሰው አለ ምግብ የሚሰሩ በደምብ ልጆች አሉ። አልጫና ቀይ በደምብ ተሰርቶ እዚህ ምስኪኖች አሉ፣ ምኖች አሉ። አብረን እዛ እናበላለን። ስለዚህ ሌላ የምትወጂው ምንድን ነው? ዶሮ ምናምን ትወጃለሽ? ዶሮ ችግር የለውም እኔ እያገኘሁ እበላለሁ። አይ መብላት ሳይሆን በቃ ምንም ችግር የለም። አሁን ዶሮ ብትፈልጊ ነገ ዶሮ ሰርተው እንዲመጡ እንዲጠብቁሽ እና በግ አሁን ዛሬ ቆይ እንደውም ልንገርልሽ፣ በኦሮምኛ ትነግሪያታለሽ ስለምች እንትን አለች። ይኸውልሽ አሁን ይኸው ጎበዝ እንዳንቺ ይኸውልሽ እዚህ ጎበዝ አሉ። እንጀራ እየተጋገረ ነው። ስለዚህ ይታይሻል። ይኸውልሽ ይኸውሉ። ስለዚህ ምንም ሳትሳቀቂ ነገ በደንብ እዚህ አሁን በደንብ ሀዘኑም እንዲወጣልሽ ምግብ እዚህ እንደዚህ እንዳለው አብረው ይሰራሉ። እሺ እንትን አለች ማናት? ሱመያ። እሺ ጥሪያት አለ ሱመያ። ስለዚህ እንደዚህ እፈልጋለሁ ትያታለሽ፣ ትነግሪያታለሽ። ከዛ ነገ እዚህ ፈጣሪ ብሎ ዛሬ ማታ ከተደረገልሽ ሆነ፣ ካልሆነ ነገ እንደውም ቅዳሜ ነው፣ ቆንጆ ነው፣ ሰንበት ነው። እዚህ አጠገባችን እኛ ጋር ኡራኤል ብትፈልጊ ስላሴ ቤተክርስቲያን አለ። ከዛ አባቶች እንጠራለን። ያው በቄም እኛ ጋር ይመጣል አብሮ በዚሁ በደንብ ፍታት ምናምን ፍታት ነው አይደል የሚባለው? አለሽ አለው በቃ። ስለዚህ ነገ በደንብ እንደዚህ አድርገን ነገ ልክ እንትን ከሆነ ማታ አሁን ማታ ስትጓዥ ደርሰሽ አሁን ለመሰለሽ ጠንክረሽ ከእንትን ካልሽ እንደዚህ ታደርጊያለሽ። እሺ ስለዚህ ቆይ አሁን በአፋን ኦሮሞ እንበቻ ትችያለሽ? አዎ ነኝ።
እሺ ስለዚህ ትነግሪያትና ከዛ ደግሞ ይኸውልሽ ስትመጪ ዛሬ ምንድን ነው የሆነ በዓል አለ መሰለኝ። ምንድን ነው ዛሬ ቀን? ትላንት መድኃኒዓለም ነበር መሰለኝ አይደል? ያቸው አሁን ይኸውልሽ አይሽ እንዴት እያከበሩ መብራቱ አብረ እንደውም አሁን አብረ